አላይት ሞሽንን አውርዳችሁ ከምን መጀመር እንዳለባችሁ ግራ ገብቷችኋል? አይዟችሁ ደርሼላችሁ። አላይት ሞሽን ማለት ጥሩ ኤዲት፣ አኒሜሽን እና ሞሽን ግራፊክስ በስልታችሁ የምትሰሩበት አፕ ነው። በቃ የስልኩ አፍተር ኢፌክት በሉት። በዚህ ፈጣን ቱቶሪያል የምናየው 5 ስቴፖችን ነው። 5ኛው ስቴፕ ደግሞ ያስፈልጋችኋል። ምንም የተካበደ ስኪል አያስፈልግም። ምንም ግራ የሚያጋባ ነገር የለም። ዋና ነገሩን ብቻ። የመጀመሪያው ስቴፕ በትክክለኛው መንገድ ፕሮጀክት ማስጀመር። አላይት ሞሽን እንደከፈታችሁ የፕላስ በተኑን በመንካት አስፔክት ሬሾአችሁን ለምትሰሩት ሶሻል ሚዲያ ታደርጉና ሪዞሉሽን ደግሞ 1080 ኤችዲ ኳሊቲ ኤፍፒኤስ 30 ስሙዝ ለሆነ ቪዲዮ ለባክግራውንድ ከለር መርጣችሁ ክሬት መንካት። ሁለተኛው ስቴፕ ደግሞ ሼፕ እና ሚዲያ ማስገባት። አዲስ ፕሮጀክት ከከፈታችሁ በኋላ የፕላስ ምልክቷን ስትነኩ እንደዚህ ብዙ አይነት ሼፖች ያመጣላችኋል። አሁን ላሳያችሁ የፈለኩ ግን ቬክተር ድሮይንግ ስትሉት እንደዚህ አይነት 4 ማዕዘን ይከፍትላችኋል። ፖዚሽናችሁን በሱ እያስተካከላችሁ የምትፈልጉት ቦታዎች ላይ በግራ በኩል ያለችውን የፕላስ ምልክት በመንካት ኪፍሬም በማሰር የፈለጋችሁት ቅርጽ እንዲይዝ ማድረግ ትችላላችሁ። ልክ እንደዚህ ማለት ነው። ፎቶ፣ ቪዲዮ እና ሙዚቃ አድ ለማድረግ ደግሞ የፕላስ ምልክቷን ስትነኩ ከሼፕ ጎን ሚዲያ እና አውዲዮ አለላችሁ። እነሱን እየነካችሁ አድ ማድረግ ትችላላችሁ። ሶስተኛው ስቴፕ መቁረጥና ማንቀሳቀስ። ለመቁረጥ የፈለጋችሁትን ቪዲዮ ትነኩና በእነዚህ 3 በተኖች መቁረጥ ትችላላችሁ። የመጀመሪያው በግራ በኩል ያለውን ቆርጦ ሲደልት፣ መሃል ላይ ያለው ደግሞ ስፕሊት ለማድረግ እና ሶስተኛው በቀኝ በኩል ያለውን ቆርጦ ይደልታል። ማስጠጋት ብቻ ከሆነ የፈለግነው ቪዲዮአችንን ጫን አድርገን ወደ ፈለግነው ቦታ ማስጠጋት እንችላለን። ቪዲዮአችሁን ለማንቀሳቀስ እጃችሁን መጠቀም ብትችሉም ፐርፌክት ለማምጣት ሊከብዳችሁ ስለሚችል ቪዲዮአችሁን ትነኩትና ሙቭ ኤንድ ትራንስፎርም የሚለውን ስትነኩ እነዚህ 3 በተኖች ይከፈትላችኋል። የመጀመሪያው ቪዲዮአችሁን ለማንቀሳቀስ ይጠቅማችሁ፣ ሁለተኛው ሮቴት ለማድረግ እና ሶስተኛው ደግሞ ሳይዙን ለመጨመር ይጠቅማል። ስቴፕ 4 ቴክስት እና ኢፌክት አድ ማድረግ። ቴክስት አድ ለማድረግ የፕላስ ምልክቷን ነክታችሁ በቀኝ በኩል ከስር ቴክስት የምትለውን በመንካት የፈለጋችሁትን ቴክስት ጽፋችሁ ፎንት አድ ማድረግ ትችላላችሁ። አዲስ ፎንት ከሆነ ደግሞ ቪው ኦል ፎንት ትሉትና ከላይ ያለችውን 3 ሰረዝ ነክታችሁ ኢምፖርት ፎንት ካላችሁ በኋላ ፎንታችሁ ያለበት ፎልደር በመግባት አድ ማድረግ ትችላላችሁ። አብዛኞቻችሁ የምትሳሳቱት ደግሞ ኢፌክት ኢንተርኔት ይፈልጋል ማለታችሁ። ነገር ግን ምንም አይነት ኢንተርኔት ለኢፌክት አያስፈልጋችሁ። ኢፌክት አድ ለማድረግ ኢፌክቱ አድ የሚደረግለት ቪዲዮ ወይም ፎቶ በመንካት በቀኝ በኩል ከስር ኢፌክት የሚለውን በመንካት አድ ማድረግ ትችላላችሁ። ለምሳሌ ግሪን ስክሪን ለማጥፋት ኢፌክት ነክታችሁ ሰርች ላይ ክሮማ ኪ ብለን ሰርች አድርገን ከላይ የሚመጣውን ነክተን ስታንዳርድ ሴቲንግ ስንነካ እነዚህ አድ ይሆንልናል። ክሮማ ኪውን ነክተን ትሬሽሆልድ የሚለውን መጨመር። ስቴፕ 5 ኪፍሬም አኒሜሽን። ኪፍሬም ለማንቀሳቀስ ኦብጀክታችንን ካስገባን በኋላ አሁን ኦብጀክታችን እንዲንቀሳቀስ ከሆነ የፈለግነው ሙቭ ኤንድ ትራንስፎርም ላይ እንገባና መጀመሪያ እንዲሆን ወደ ፈለግነው ቦታ አድርገን ኪፍሬም እናስራለን። ከዛ ታይም ላይናችንን ቀይረን ወደ እንዲሄድ ወደ ፈለግንበት ቦታ እናደርገዋለን ማለት ነው። ልክ እንደዚህ ስናንቀሳቀሰው እንደዚህ አይነት አኒሜሽን ይፈጥርልናል። ስሙዝ እንዲሆንላችሁ ደግሞ ግራፍ መጠቀም ትችላላችሁ። ሁለተኛው ደግሞ ሮቴሽን ነው። 0 ዲግሪ ላይ እንዳለ ኪፍሬም እንሰርና አሁን እዚህ ጋር ብናሽከረክረው እንደዚህ አይነት አኒሜሽን ይፈጥራል ማለት ነው። እንደምትመለከቱት ጥሩ አኒሜሽን ፈጥሯል። ግን አኒሜሽናችን ስሙዝ እንዲሆን ግራፋችንን ልክ እንደዚህ ማስተካከል እንችላለን። ቀጣዩ ደግሞ ሳይዝ መጨመር ነው። ሳይዙን ለመጨመር ደግሞ እዚህ ሶስተኛው ቅድም ያሳያችሁ ሶስተኛው ላይ እንሄድና ኪፍሬም አስረን ጠጋ አድርገን ሳይዙን ስንጨምረው እንደዚህ አይነት አኒሜሽን ይፈጥራል። ያው ስሙዝ እንዲሆንላችሁ አሁንም ኪፍሬማችሁ መሀል ላይ ትሄዱና ግራፍ ታስራላችሁ ማለት ነው። ልክ እንደዚህ። ሌላኛው ላሳያችሁ የፈለኩት ደግሞ ኦፓሲቲያችሁ እንዴት መቀነስና መጨመር እንደምትችሉ በኪፍሬም ላሳያችሁ። መጀመሪያ ላይ ኪፍሬም እናስርና ጠጋ ብለን ኪፍሬም አስረን የመጀመሪያውን አሁን እናጠፋው እንደዚህ አይነት አኒሜሽን ይፈጠራል ማለት ነው። ስሙዝ እንዲሆንላችሁ ደግሞ ኦፓሲቲ ላይ ገብታችሁ በኪፍሬማችሁ መሃል ገብታችሁ ግራፋችሁ እንደዚህ ማስተካከል ትችላላችሁ። ልክ እንደዚህ ሆኗል ማለት ነው። ሌላኛው ደግሞ አሁን ማሳያችሁ ከለር መቀየር እንዴት እንደምትችሉ ነው። እዚህ አሁን ኪፍሬማችንን አስረን ቀጣይ ላይ አረንጓዴ ብናደርገው እንደዚህ አይነት አኒሜሽን ተፈጠረልን ማለት ነው። እስካሁን እያያችሁን ከሆነ ኤዲቲንግ ስለመማር ሲሪየስ ናችሁ ማለት ነው። ከመሄዳችሁ በፊት ግን
ስለምን ቪዲዮ እንሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁ። ሁሉንም ኮሜንት አነባለሁ እና ማን ያውቃል ቀጣይ ቪዲዮዬ ከኮሜንት ውስጥ ሊሆን ይችላል። ቀጣይ ቪዲዮ እንዳያመልጣችሁ ሰብስክራይብ እያደረጋችሁ እስከዛው ቻው።